ሰላም እንደናችሁ የተከበራችሁ ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት የሀብና የሀዘን የእንግሊዘኛ ቃላቶች ልዩነታቸውና መቼ እንደምንጠቀም እንዴት እንደምንጠቀም እያንዳንዳቸውን አሳያችኋለሁ። ቪዲዮውን ላይክና ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ትምህርቶች ሲለቀቁ ወዲያውኑ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ወደ መጀመሪያው ስንሄድ ዋናው እንግዲህ መለየት ያለብን ሀብና ሀዝ ልዩነታቸው ምንድነው የሚለውን ስንይዝ ሀብ እና ሀዝ ልዩነታቸው ምንድነው? ሁለቱም እንግዲህ ሀብ አለኝ ለማለት እንጠቀምበታለን። አለኝ፣ አላቸው፣ አለን የሚል ትርጉም አለው። ሀዝም አለው፣ አላት፣ አላቸው፣ አለው የሚሉትን ቃላቶች ለመጠቀም ነው እንግዲህ። ስለዚህ ስለመኖር አለው ባለቤትነትን ለማመልከት የምንጠቀምባቸው ቃላቶች ናቸው። እንግዲህ ከሳብጀክት ተቀጥሎ የሚመጡ ነገሮች ናቸው። ስለዚህ እነዚህ ሀብን የሚጠቀሙ ሳብጀክቶች እነማን ናቸው? እነሱ ፕሉራል ሳብጀክቶች ናቸው የሚጠቀሙት። ሀብን የሚጠቀሙት ፕሉራል ሳብጀክት ናቸው። ሀዝን የሚጠቀሙ ደግሞ ሲንጉላር ሳብጀክት ናቸው። ለምሳሌ ፕሉራል ሳብጀክት የሚባሉት አይ ሀብ፣ አይ ብለን አይ ሀዝ አንልም፣ አይ ሀብ እንላለን። ዊ እንላለን። ዊ ማለት እኛ ማለት ነው። ስለዚህ ዊ ሀብ ሙሉ በሙሉ እንግዲህ እዚህ ላይ የምትይዙን ነገር ፕሉራልና ሲንጉላር ሳብጀክትን ሙሉ በሙሉ ማተር ማድረግ የለብንም። ምክንያቱም አይ አሁን ሲንጉላር ፈርስት ሲንጉላር ሳብጀክት ነው። ዊ ደግሞ ሰርድ ፕሉራል ሳብጀክት ነው። ስለዚህ ዊ ማለት እኛ ነው፣ አይ ማለት ደግሞ እኔ ማለት ነው። ነገር ግን አጠቃቀማቸው አይ የሚጠቀመው ሀብን ነው፣ ዊ ደግሞ የሚጠቀመው ሀብን ነው። ድጋሚ ዩ የሚጠቀመው ሀብን ነው፣ ዘ የሚጠቀመው ሀብን ነው። እንዲሁም በተጨማሪ ሁለት ሲሆኑ ሁለትና እዛ በላይ ሳብጀክት ሲሆኑ ለምሳሌ ብሩክ ኤንድ ሰላም ካልን ሁለት ሰዎች ከሆኑ ሳብጀክቱ ሁለትና እዛ በላይ የሚገልጽ ከሆነ ሀብን ነው የምንጠቀመው አላቸው ነው የምንለው። ስለዚህ በዚህ መልኩ ይለያሉ። ሺ፣ ሂ፣ ኢት ሲሆን ደግሞ ሀዘን እንጠቀማለን ማለት ነው። እንዲሁም ሂ፣ ሺ አልነ እንጂ በዚሁ በተመሳሳይ ሺ በምንለው ፋንታ የሰው ስም ቢሆን ለምሳሌ ሰላም የሚል ቢሆን በአንድ ሰው ስም በአንድ ሴት ሰላም የሚለውን ሳብጀክት የምንጠቀም ከሆነ ሀዘን እንጠቀማለን። ሂ በሚለው ፋንታ ደግሞ የአንድ ሰው ስም የምንጠቀም ከሆነ ሀዘን እንጠቀማለን ማለት ነው። ወደ መጀመሪያው ስንሄድ መጀመሪያ ላይ እንግዲህ እንደምታዩት ምን ይላል? ምሳሌ ያቀረብኩላችሁ እስክሪብቶ አለኝ ብንልስ፣ እስክሪብቶ አለኝ የሚል ቃላት ለመመስረት ብንፈልግ ወይም ደግሞ ለመናገር ብንፈልግ ምን እንላለን ማለት ነው? እስክሪብቶ አለኝ የሚለውን አይ ሃቭ ኤ ፔን እንላለን። በእንግሊዘኛው ሲሆን አይ ሃቭ ኤ ፔን፣ ሲነበብም እንደምታዩት አይ ሃቭ ኤ ፔን። ድጋሜ ሳነብላችሁ የመጀመሪያው እንደምታዩት እስክሪብቶ አለኝ ስንል ማን ነው? እኔ የሚለውን ይገልጻል ማለት ነው። ስለዚህ እስክሪብቶ አለኝ ስንል ሳብጀክቱ እኔ የሚል በውስጣዊ ታዋቂነት አለ ማለት ነው። ስለዚህ አይ ሃቭ ኤ ፔን እንላለን። አይ ሃቭ ኤ ፔን ስንል እስክሪብቶ አለኝ ለማለት ስንፈልግ ነው ማለት ነው። አይ ሃቭ ኤ ፔን ሲነበብ። መጽሐፍ አለን ስንልስ ሁለተኛው ላይ የተቀመጠው እንደምታዩት ሁለተኛ ላይ የተቀመጠው መጽሐፍ አለኝ አላልኩም። መጽሐፍ አለን ነው ያልነው። አለን ስንል እነማንን? እኛ የሚል አገላለጽ ስላለው በውስጣዊ ታዋቂነት መጽሐፍ አለን ካልን እኛ ነን ማለት ነው። ሳብጀክቱ እኛ ነን። ስለዚህ ዊ ሃቭ ኤ ቡክ፣ ዊ ማለት እንግዲህ እኛ የሚል ሳብጀክትን የሚገልጽ ነው። ስለዚህ ተውላጠ ስም ነው። ዊ ሃቭ ኤ ቡክ ስንል መጽሐፍ አለን ማለታችን ነው። እንዴት እንደሚነበብ አስቀምጬላችኋለሁ። ዊ ሃቭ ኤ ቡክ መጽሐፍ አለን ማለት ነው በቀላሉ። ድጋሜ ሳነብላችሁ መጽሐፍ አለን፣ ዊ ሃቭ ኤ ቡክ። ወደ ሶስተኛው ስንሄድ ደግሞ ሶስተኛ ላይ የተቀመጠው ስልክ አለህ፣ ስልክ አለሽ። እንግዲህ ስልክ ማለቱንና ስልክ ማለቷን እርግጠኛ ሆነን ነው የምንናገረው ማለት ነው። ስለዚህ ስልክ አለሽ ብለን ስንናገር ዩ ሃቭ ኤ ፎን እንላለን ማለት ነው። ይህ ማለት ምንድነው? ስልክ አለህ ወይም ደግሞ ስልክ አለሽ ለማለት ዩ ሃቭ ኤ ፎን እንላለን ማለት ነው። ሲነበብም እንደምታዩት እያንዳንዳቸው ዩ ሃቭ ኤ ፎን ብለን ነው ፒኤችን ፎ ብለን ነው የምናነበው። ፖ ብለን አናነብም ሲነበብ። ስለዚህ ዩ ሃቭ ኤ ፎን ማለት ስልክ ማለት ነው። ሃቭ ደግሞ ማለት ነው። ዩ ደግሞ አንተ ወይም ደግሞ አንቺ የሚል ስለሚገልጽ ነው ማለት ነው። ስለዚህ ድጋሚ ሳነብላችሁ ስልክ አለህ ወይም ስልክ አለሽ፣
ዩ ሃቭ ኤ ፎን ዩ ሃቭ ኤ ፎን እንላለን ማለት ነው። ቀጣይ የተቀመጠው ምን እንላለን? ቀጣይ ያለው አዲስ መኪና አላቸው ብለን ስናወራ አዲስ መኪና አላቸው ስንል ምን እንላለን? they have a new car አላቸው ስንል እነማን ናቸው? እነሱ የሚል እዚህ ላይ ባለቤትነትን ይገልጻል ማለት ነው። አዲስ መኪና አላቸው እነማን? እነሱ ለነሱ ነው። ስለዚህ ዘይ ደግሞ የሚገልጸው እነሱ የሚለውን ስለሆነ ዘይ ሃቭ ኤ ካር ሃቭ እንግዲህ ለዚህ እንጠቀምበታለን ማለት ነው። መኪና አላቸው ስንል ምን እንላለን? መኪና አላቸው ስንል ዘይ ሃቭ ኤ ኒው ካር አዲስ መኪና አላቸው አለን ማለት ነው። ዘይ ሃቭ ኤ ኒው ካር መኪና ወይም ደግሞ አዲስ መኪና አላቸው። ሃቭ ማለት አላቸው የሚለውን ለመግለጽ ነው። ኤ ኒው ካር ማለት ደግሞ አዲስ መኪና መኖሩን ነው። ድጋሚ ሳነብላችሁ አዲስ መኪና አላቸው። ዘይ ሃቭ ኤ ኒው ካር ዘይ ሃቭ ኤ ኒው ካር። ቀጣይ ያስቀመጥነው እሷ ረጅም ጸጉር አላት ስንል ደግሞ እሷ ረጅም ጸጉር አላት ሺ ሃዝ ኤ ሎንግ ሄር እንላለን ማለት ነው። በእንግሊዘኛው ሲሆን እንደምታዩት ሺ ሃዝ ኤ ሎንግ ሄር። እንግዲህ ከዚህ ላይ ሃዝን ተጠቀምን ማለት ነው። ሺ ሲንጉላር ሳብጀክት ነው። እሷ የሚለው ሲሆን ምን እንላለን? ሺ ሃዝ። ስለዚህ ሺ ሂ ኢት ሃዝን ይጠቀማሉ ብያቸዋለሁ። ሺ ሃዝ ኤ ሎንግ ሄር እሷ ረጅም ጸጉር አላት። እንደምታዩት ሲነበብም ሺ ሃዝ ኤ ሎንግ ሄር እንላለን ማለት ነው። እሷ ረጅም ጸጉር አላት። ድጋሚ ተነብላችሁ እሷ ረጅም ጸጉር አላት። ሺ ሃዝ ኤ ሎንግ ሄር ሺ ሃዝ ኤ ሎንግ ሄር። ቀጣይ የተቀመጠው ደግሞ ምን ይላል? እሱ ኳስ አለው እሱ ኳስ አለው። የላይኛው ሺ እሷ ነበረ፣ ይሄኛው ደግሞ እሱ። ሂ ማለት እሱ ነው። ስለዚህ በእንግሊዘኛው ሲሆን ምን እንላለን? ሂ ሃዝ ኤ ቦል እሱ ኳስ አለው እሱ ኳስ አለው ለማለት። ስለዚህ ኳስ ይዞ ከሆነ የሆነ ሰው ኳስ ይዞ ከሆነ የሆነ ነገር ይዞ እንዳየን እንዳለው ማወቁ እርግጠኛ ስንሆን ምን እንላለን? ሂ ሃዝ ኤ ቦል እንላለን ማለት ነው። ይህም ማለት ሲነበብ እንደምታዩት ሂ ሃዝ ኤ ቦል። ድጋሜ ሳነብላችሁ እሱ ኳስ አለው ሂ ሃዝ ኤ ቦል ሂ ሃዝ ኤ ቦል እንላለን ማለት ነው። በዚህ መልኩ እናወራለን፣ በዚህ መልኩ እንጠቀማቸዋለን። ቀጣይ የተቀመጠው ጥራት አለው ስንልስ ጥራት አለው የሆነ ነገር እቃ ሊሆን ይችላል፣ የሆነ ቁሳቁስ ሊሆን ይችላል። ስለዚህ ጥራት አለው እሱ ጥራት አለው ጥርት ያለ ነው ለማለት ስንፈልግ ምን እንላለን? ኢት ሃዝ ኤ ኳሊቲ ኢት ሃዝ ኤ ኳሊቲ እንላለን። ምንድነው ኢት ሃዝ ኤ ኳሊቲ ማለት? ጥራት አለው ለማለት ስንፈልግ ለነገሮች ነው። ኢት የሚያገለግለው ለነገሮች ስለሆነ ምን እንላለን? ኢት ሃዝ ኤ ኳሊቲ እቃ ሊሆን ይችላል፣ ልብስ ሊሆን ይችላል። ማንኛውም ነገር ጥራት አለው ብለን ለማውራት ስንፈልግ ምን እንላለን? ኢት ሃዝ ኤ ኳሊቲ እንላለን ማለት ነው። ድጋሜ ሳነብላችሁ ጥራት አለው ኢት ሃዝ ኤ ኳሊቲ ኢት ሃዝ ኤ ኳሊቲ እንላለን ማለት ነው። መጨረሻ ላይ የተቀመጠው እንደምታዩት ለየት ያለ ነው። ብሩክ እና ሰላም ፈተና አላቸው። እንደምታዩት ብሩክና ሰላም ፈተና አላቸው ስንል ይህም ብለን ለማውራት ብሩክ ኤንድ ሰላም ሃቭ አን ኤግዛም። እንደምታዩት ብሩክ ኤንድ ሰላም ሃቭ አን ኤግዛም። ለምን ሃቭን ተጠቀምን የምትሉ ከሆነ ሂ ማለት እሱ ነው፣ ሺ ማለት ደግሞ እሷ ነው። ሁለት እና እዛ በላይ ከሆኑ ብዙ ከሆኑ ምን ብለናል? ዘይ እንላለን። የሚተካቸው ዘይ ነው። ስለዚህ ብሩክና ሰላም ካልን ሁለቱን ምን እንላለን? እነሱ ብለን ነው የምናወራው። እነሱ ብለን ስለምናወራ ስለዚህ ሃቭን ግዴታ እንጠቀማለን ማለት ነው። ስለዚህ ብሩክ ኤንድ ሰላም ሃቭ አን ኤግዛም ብሩክ ኤንድ ሰላም ሃቭ አን ኤግዛም ስንል ብሩክና ሰላም ፈተና አላቸው ማለታችን እንደሆነ ይታወቃል ማለት ነው። በዚህ መልኩ መረዳትና ማወቅ ይጠበቃል። ድጋሜ ሳነብላችሁ ብሩክና ሰላም ፈተና አላቸው። ብሩክ ኤንድ ሰላም ሃቭ አን ኤግዛም ብሩክ ኤንድ ሰላም ሃቭ አን ኤግዛም። እንደምታዩት መጀመሪያ ላይ የተቀመጠው ድጋሜ ሳነብላችሁ ምን ይላል? እስክሪብቶ አለኝ አይ ሃቭ ኤ ፔን አይ ሃቭ ኤ ፔን። መጽሐፍ አለን ዊ ሃቭ ኤ ቡክ ዊ ሃቭ ኤ ቡክ። ስልክ አለህ ወይም ደግሞ ስልክ አለሽ ለማለት ዩ ሃቭ ኤ ፎን ዩ ሃቭ ኤ ፎን። አዲስ መኪና አላቸው ብለን ለማውራት ዘይ ሃቭ ኤ ኒው ካር ዘይ ሃቭ ኤ ኒው ካር።
እሷ ረጅም ጸጉር አላት ለማለት she has a long hair she has a long hair። ቀጣይ የተቀመጠው እሱ ኳስ አለው he has a ball he has a ball እንላለን። ጥራት አለው ለማለት it has a quality it has a quality። ብሩክና ሰላም ፈተና አላቸው ስንል ብሩክ ኤንድ ሰላም have an exam ብሩክ ኤንድ ሰላም have an exam። በዚህ መልኩ እናወራለን፣ በዚህ መልኩ እንጠቀማቸዋለን ማለት ነው። በዋናነት የምትይዙት ሀቭን የሚጠቀሙት ሳብጀክቶች አይ፣ ዊ፣ ዩ፣ ዘይ እና ሁለት እና እዛ በላይ የሆኑ ወይም ደግሞ ሁለት ሰዎች ከሌ ኤንድ ከሌ ብሎ አበበ ኤንድ ከበደ ወይም ደግሞ የሆነ ነገር ብለን ስናወራ ሀቭን እንደምንጠቀም እዚህ ላይ ማስተዋል ይጠበቅብናል። ሺ፣ ሂ፣ ኢት ሲሆን ወይም ደግሞ የአንድ ሰው ስም ብቻ ሲሆን ባለቤቱ ሀዝን እንጠቀማለን ማለት ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁት በጣም አመሰግናለሁ። ለሌሎች ለጓደኞቻችሁ እንዲደርስ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ፣ በቴሌግራም፣ በዋትስአፕ ሀይ ብትሉኝ ታገኛላችሁ። እናንተም በተመቻችሁ ጊዜና ሰዓት አመቻችታችሁ በኦንላይን በየትኛውም ሀገር በየትኛውም ቦታ ሆናችሁ መማር ትችላላችሁ፣ ለአንዳንድ ሰዓት ማለት ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው